ሰላም ጤና ስጥልን ውድ ቻናላችን ቤተሰቦች እንዴት ናችሁ? ሰሞኑን ስላለው ጉዳይ በተለይም ደግሞ ስለ ማስተር አብነት ከበደ ህመም አዲስ መረጃ ይዘንላችሁ መጥተናል። ሰሞኑን እንደሚታወቀው ማስተር አብነት ከበደ ለሕክምና ወደ ውጭ ሀገር እንደሚሄድ ተናግሮ ነበረ። በዛውም ላልመለስም እችላለሁ ብሏል። በቅርቡ 30 ሚሊዮን ዶላር አሰባስቦ 5 ሰዎች ለሕክምና ወደ ህንድ ሀገር የላከ ቢሆንም ዛሬ ግን እሱ የኢትዮጵያውያን ጸሎትን ይሻል። የኢትዮጵያ የበጎነት ተምሳሌት የሆነው ማስተር አብነት ስላልታወቀው ድብቅ ህመሙ በምርመራ መገኘት ስላልቻለው እና እንዲሁም ደግሞ በስሙ የሐሰት አካውንቶች ጥብቅ ማስጠንቀቂያ አስተላልፈዋል። በጤና መታወክ ምክንያት መቀመጥ የናፈቀው ማስተር አብነት ከበደ ምን አገኘው? ህመሙ ከካንሰር ጋር ይገናኛል የተባለው የማስተር አብነት በሽታ ምንድነው? የሚሉ ጥያቄዎችን አሉ። ያገኘነው መረጃ ወደ እናንተ ልናጋራ ነውና እናንተ ብቻ ሰብስክራይብ የሚለውን መጫን አትርሱ እያልኩኝ ወደ ጉዳዩ አለፍኩ። አንድ የሚያምነው ነገር አለ። እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ማስተር አብነት መታመሙን ከተሰማበት ጊዜ ጀምሮ በማህበራዊ ሚዲያ በተለይ በቲክቶክ ላይ የሚገኙ ወገኖች በከፍተኛ ድንጋጤ ውስጥ ወድቀዋል። ማስተር አብነት በጋራ እንታደገው የሚል መጠነ ሰፊ ድጋፎችና ጎፈንድሚ በየአቅጣጫው እየጎረፉ ነው። በበጎ ስራው የሚታወቀው የብዙ ሰዎች እንባ የሚያብሰው የተራቡ የሚያበላው የተቸገሩና የታረዙ እንዲሁም የታመመ የሚያሳክመው ማስተር አብነት ከበደ በበሽታ እንደተያዘና የኢትዮጵያ ሕዝብ እንዲጸልይለት መጠየቁ ተከትሎ ብዙዎቹ ከተናገሯቸው የህመም ምልክቶቹ በመነሳት በተለይ በምርመራ አይገኝም ማለቱ ተከትሎ ህመሙ ኮሎሬክታል ካንሰር ሊሆን እንደሚችል ብዙዎቹ የግል ግምታቸው እያነጋገሩ ይገኛል። ይበልጥ ግራ የሚያጋባው ማስተር አብነት ለራሱ እርዳታ አጥብቆ በመቃወም ነው። ለሀገሩ ይህንን ያህል የደከመ ሰው እንዴት ለራሱ ሲሆን ጸሎት ብቻ ይጠይቃል? የሚሉ ጥያቄዎችን በየቦታ እየተነሱ ነው። ማስተር አብነት መታመሙ የሳሙ ወዳጆች የገንዘብ እርዳታ ለማድረግ ቢሽቀዳደሙ ማስተር አብነት ግን ድጋፍ አያስፈልገኝም በማለት ተቃውሟል። ባለትዳርና የሶስት ልጆች አባት የሆነው ማስተር አብነት በበጎ ስራዎቹ ዘንድም ብዙ ልጆችና ወላጆች አፍርቷል። ከ10 ወራት በፊት በመንታ ልጆች የተባረከው ማስተር አብነት ሰው ሲረዳ ትልቅም ትንሽም አይልም። የወደቁ ሲያነሳ ያገኘውን ተሸክሞ የተራበውና የተጠማውን ያለብሳል፣ ያበላል፣ ያጠጣል። የጎዳና ልጆች የብርም የገንዘብም ድጋፍ ያደርግላቸዋል። በዚህ ስራውም በብዙ ኢትዮጵያውያን ልብ ውስጥ እንዲገባ አስችሎታል። የብዙዎቹ አባት የሆነው ማስተር አብነት ልጆቹ መንገድ ላይ ሲያገኙት በዚህ መልኩ ፍቅር ይሰጡታል። የተቸገሩ ሰዎች በመንገድ ላይ ሲያገኙት መልአክ ከሰማይ የወረደ አሊያም ደግሞ እግዚአብሔር ሰው አስመስሎ የጎበኛቸው ያህል ያከብሩታልም ይወዱታልም። በፍቅርና በትህትና እጁን አገላብጦ ይስሙታል፣ ጸጉሩን ይዳብሱታል፣ ይመርቁታል። ባል በመጣ ቁጥርም ዘር ሃይማኖት ሳይለይ ለሁሉም ይረዳል፣ ያለብሳል፣ ይደግፋል። በምላሹ ከሱ አልፎም ለልጅ ልጆቹ የሚሆን ምርቃት ይቀበላል። የተቸገሩ ሰዎች ቤት ያድሳል፣ ይጠርጋል። የአልጋ ቁራኛ የሆኑትን ችግረኞች ገላቸውን አጥቦ ቤታቸውን አጽድቶ የሚያስፈልጋቸውን ነገሮች አሟልቶ እየተመላለሰ ይጠይቃቸዋል። ለአቅመ ደካማ ደግፎ ልብስ ገዝቶ አልብሶ ደስታቸውን ከፊታቸው ለሚመለከት ሕይወት ዳግም የቸራቸው ያህል ይመስላል። ታዲያ ማስተር አብነት ይህ ሁሉ ባደረገ እጁ በብዙዎቹ የልብ ምርቃት በውስጡ ይዞ ይዞራል። አሁን እጅግ በጣም አሳሳቢው የሆነው ህመሙ በምርመራ ሊገኝ አልቻለም ማለቱ ከባድ እንዲሆንና ለብዙዎቹ ግራ አጋቢ መሆኑን ቀጥሏል። አንዳንድ የጤና ባለሙያዎች ከተናገራቸው ምልክቶችን በመነሳት የራሳቸውን መላምት እያስቀመጡ ይገኛሉ። በዚህም ትልቅ የአንጀት ካንሰር ሊሆን እንደሚችል ስጋት ፈጥሯል። የዚህ ህመም ዋና ዋና ምልክቶች የምግብ መፈጨት ስርዓት መዛባት እንዲሁም የሆድ ድርቀት ስሜት፣ የሆድ መነፋት የሚጠቀሱ ናቸው። ያለምንም በቂ ምክንያት የሰውነት ክብደት በከፍተኛ መቀነስ የሚስተዋል ጉዳይም ሆኗል። በሌላው ደግሞ የድካም ስሜት ነው። ማስተር አብነት ለረጅም ሰዓት መቀመጥ እንደማይችልም ገልጾ ነበር። በሰውነት ውስጥ የደም መጠን መቀነስና የማያቋርጥ የሆድ አካባቢ ህመም ከብዙዎቹ ምልክቶች መሃል ናቸው ሲሉ ይጠቅሳሉ። ማስተር አብነትም ከዚህ ቀደም በከፍተኛ ችግር ውስጥ መኖሩና ከባድ ህመም ውስጥ እንደነበረ በአንድ ቃለ መጠይቅ ይናገራል። በካንሰር ታመምኩ፣ አሁን ደህና ነኝ እኮ እግዚአብሔር ይመስገን።
ማስተር አብነት ስለተረፈኝ ልስጥ ብሎ ሳይሆን ብዙ ጊዜ ችግሩን አውቀዋለሁና ልስጥ ብሎ የተነሳ ሰው ነው። ህመሙ የጀመረው ከ1 ዓመት ከ6 ወር በፊት በጎፋ የመሬት ናዳ ወገኖቹ ለመርዳት በሄደበት ወቅት እንደነበረ ይታወሳል። ይህንን ምርመራ አልተገኘበትም እያለ የሚጠቅሰው ህመም በብዙዎቹ ውስብስብ የጤና እክል ሊሆን ይችላል የሚል ስጋትም ፈጥሯል። ከሰሞኑ ሶሻል ሚዲያ ላይ ባጋራው ለእኔ የምታስቡልኝና የምትወዱኝ ከሆነ ገንዘብ አያስፈልገኝም፣ የሚያስፈልገኝ የኢትዮጵያ እናቶች አባቶችና ወጣቶች ጸሎት እንድታደርጉልኝ እፈልጋለሁ ሲል ተማጽኗል። እኔ ይህንን የምላችሁ እንድትጸልዩልኝና እንድታስቡኝ ስለምፈልግ ነው ብለዋል። ጤና ነው ያጣሁት፣ እግዚአብሔር ግን እንደሚያድነኝ አምናለሁ። ሰውነቴ እየቀነሰ መጣ። እኔ ህመሜ ለሰው ማሳየት አልፈልግም፣ ግን ስጋ ያሳያል። ምንም እንኳን ጃኬት ብደራረብም ያስታውቃል። በአንደበቱ የሰማናቸው አሞኛል የሚሉ ቃላት እነዛ ፈጥኖ ለተቸገሩ ሰዎች ፈጥኖ ደራሽ የሆነው ማስተር አብነት በኢትዮጵያውያን ዘንድ ደስ የማይል ዜና ተሰምቷልና የችግረኞች የድሃ አምላክ እግዚአብሔር ጤና እንዲሰጥህና ምሕረቱ እንዲያዝልህ ዘንድ እንጸልያለን። ፈጣሪ ይማረግ።